የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያል ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል ተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች ዛሬ ደግሞ ወደ እናንተ ይዤው የመጣሁት የአማርኛ ቃላት ምስረታ ነው። እሱንም እያንዳንዱን ሆሄ እስከነ ዝርያው በመጻፍ ፊት ለፊቱ ቃል እየመሰረቱ ለእናንተ ለማንበብና ለመጻፍ ይቀላል ባልሁት መንገድ ለማቅረብ እሞክራለሁ። ዝግጅቱን እስከ መጨረሻው ብትከታተሉት ትማሩበታላችሁ፣ ታተርፉበታላችሁ። ለማንበብ ለመጻፍ ያግዛችኋል። ስለዚህ ወደ ዝግጅቱ ሳልፍ ለምሳሌ ይቺ ሀ ናት። ሀ እሷን መነሻ አድርጌ እያንዳንዱን ቃል የመሰረቱትን ቃል መጀመሪያ የራሱን ፊደሉን እጠራለሁ። እዚያ ቀጥዬ ደግሞ በአንድ ላይ አጋጥሚ ያነባዋለሁ። እሺ ሀ ብ ት በአንድ ላይ ሀብት። እደግመዋለሁ ሀብት። ቀጥሎ ያለው ሁ ናት። ይቺ የምታዩት ሁ። በዚህ ደግሞ ቃል ሲመሰረትበት ሁ ለ ት በአንድ ላይ ሁለት። እደግመዋለሁ ሁለት። ቀጥሎ ያለው ሂ ሂ ይቺ የምታዩት ፊደል ሂ ናት። በይች ቃል ሲመሰረት ደግሞ ሂ ደ ት በአንድ ላይ ሂደት። እደግመዋለሁ ሂደት። ይችኛዋ ደግሞ ሀ ሀ ና በአንድ ላይ ሃና። እደግመዋለሁ ሃና። ቀጣይ ያለው ደግሞ ሄ ሄ ሄ ለ ን በአንድ ላይ ሄለን። እደግመዋለሁ ሄለን። ቀጣይ ያለው ደግሞ ህ ህ ስድስተኛዋ ማለት ነው። ህ ዳ ሴ ህዳሴ። እደግመዋለሁ ህዳሴ። ቀጥሎ ያለው ሰባተኛዋ ወይም የመጨረሻዋ ማለት ነው የሀዘር ሆ ድ በአንድ ላይ ሆድ። እደግመዋለሁ ሆድ። ቀጣይ ያለ ደግሞ ለ የለ ዝርያዎች ይኸው ከላይ ወደታች ተጽፈዋል። በእያንዳንዱ ፊት ለፊቱ ደግሞ ቃል ተመስርቷል። ስለዚህ ለን መነሻ በማድረግ ደግሞ ለ ገ ሰ በአንድ ላይ ለገሰ። እደግመዋለሁ ለገሰ። ይቺ የምታዩት ደግሞ ሉ ሉን መነሻ አድርጌ ቃል ስመሰርት ሉ ል ሉል። እደግመዋለሁ ሉል። ቀጣይ ያለችዋ ሊ ሊን መነሻ አድርጌ ቃል ሲመሰረት ወይም ቃል ስትሰሩበት ደግሞ ሊ ት ር በአንድ ላይ ሊትር። እደግመዋለሁ ሊትር። ቀጣይ ያለው ደግሞ ላ ላ በሚለው ቃል ሲመሰረትበት ላ ም በአንድ ላይ ላም። እደግመዋለሁ ላም። ቀጣይ ያለው ሌ ሌ በዚህ ደግሞ ቃል ስንመሰረት ሌን መነሻ አድርገን ሌ ጣ በአንድ ላይ ሌጣ። እደግመዋለሁ ሌጣ። ቀጥሎ ያለው ል ል ል ብ ስ በአንድ ላይ ልብስ። እደግመዋለሁ ልብስ። ቀጣይ ያለው ሎ ወይም ደግሞ የመጨረሻው የለ የመጨረሻው ሰባተኛው ፊደል ማለት ነው። በዚህ ደግሞ ሌላ ቃል ስመሰርት ሎን መነሻ አድርጌ ሎ ሚ በአንድ ላይ ሎሚ። እደግመዋለሁ ሎሚ። እሺ ቀጥሎ ያለው ደግሞ መ ነው። ቀጥሎ ያለው መ መን መነሻ በማድረግ ስሰራ ደግሞ መ ለ ሰ በአንድ ላይ መለሰ። እደግመዋለሁ መለሰ። ቀጣይ ያለው ሙ ሙን መነሻ በማድረግ ደግሞ አሁንም
ሙ ዝ በአንድ ላይ ሙዝ። እደግመዋለሁ ሙዝ። ቀጣይ ያለው ሚ ሚን መነሻ በማድረግ ቃል ስንመሰርትበት ሚ ዛ ን በአንድ ላይ ሚዛን። እደግመዋለሁ ሚዛን። ቀጥሎ ያለው ማ ማን መነሻ በማድረግ ሌላ ቃል ስመሰርት ደግሞ ማ ህ ሌ ት በአንድ ላይ ማህሌት። እደግመዋለሁ ማህሌት። እሺ ቀጥሎ ያለው ሜ አምስተኛው የመዘር አምስተኛው ማለት ነው። ሜ ት ር በአንድ ላይ ሜትር። እደግመዋለሁ ሜትር። ቀጥሎ ያለው ም ክ ር በአንድ ላይ ምክር። እደግመዋለሁ ምክር። ቀጥሎ ያለው የመጨረሻው ፊደል ሰባተኛው ማለት ነው። ሞ በዚህ ቃል ስንመሰርት ደግሞ ሞ ሰ ብ በአንድ ላይ ሞሰብ። እደግመዋለሁ ሞሰብ። ቀጣይ ያለው ፊደል ሰን መነሻ በማድረግ ደግሞ ሌላ ቃል ስንመሰርት ሰ መ ረ በአንድ ላይ ሰመረ። እደግመዋለሁ ሰመረ። ቀጥሎ ያለው ሱ ስ በአንድ ላይ ሱስ። እደግመዋለሁ ሱስ። ቀጣይ ያለው ደግሞ ሲ ናት። ሲ ባ ጎ በአንድ ላይ ሲባጎ። እደግመዋለሁ ሲባጎ። እሺ ቀጥሎ ያለው ሳ ን ቲ ም በአንድ ላይ ሳንቲም። እደግመዋለሁ ሳንቲም። ቀጣይ ያለው ደግሞ ሴ ት በአንድ ላይ ሴት። እደግመዋለሁ ሴት። ቀጥሎ ያለው ስ ል ት በአንድ ላይ ስልት። እደግመዋለሁ ስልት። ቀጥሎ ያለው የመጨረሻው ወይም ደግሞ ሰባተኛው ፊደል ሰባተኛው በሱ ደግሞ ቃል ሶን መነሻ አድርገን ስንሰራ ሶ ስ ት በአንድ ላይ ሶስት። እደግመዋለሁ ሶስት። እሺ ቀጣይ ያለው ደግሞ ረን መነሻ በማድረግ ቃል ስንሰራ ረዘመ በአንድ ላይ ረዘመ። እደግመዋለሁ ረዘመ። ቀጥሎ ያለው ሩን መነሻ አድርጌ ቃል ስሰራ ደግሞ ዝ በአንድ ላይ ሩዝ። እደግመዋለሁ ሩዝ። ቀጣይ ሪ ፖ ር ት በአንድ ላይ ሪፖርት። እደግመዋለሁ ሪፖርት። ቀጣይ ራ ት በአንድ ላይ ራት። ደግመዋለሁ ራት። ቀጣይ ያለው ሬ ዲ ዮ በአንድ ላይ ሬዲዮ። እደግመዋለሁ ሬዲዮ። ቀጣይ ያለው ር ነው። ር በሚለው ደግሞ ርን መነሻ በማድረግ ቃል ስንሰራበት ር ዝ መ ት በአንድ ላይ እርዝመት። እደግመዋለሁ እርዝመት። ቀጥሎ ያለው ሮ ወይም ደግሞ የመጨረሻው ሰባተኛው ፊደል ማለት ነው። ሰባተኛው ፊደል ሮ። ስለዚህ ሮ ጠ በአንድ ላይ ሮጠ። እደግመዋለሁ ሮጠ።
እሺ በጣም ጥሩ። ቀጥሎ ያለው ደግሞ የምታዩት ሸ የሸ ዝርያዎች ይኸው እንደምታዩት ከላይ ወደ ታች እንደዚህ ተደርድረው ተጽፈዋል። እያንዳንዱን ፊደል መነሻ በማድረግ ደግሞ ፊት ለፊቱ ቃል ተመስርቷል። ስለዚህ እያንዳንዱን ቃል እናየዋለን። እሺ መጀመሪያው ላይ ሸ በሚለው የመሰረት ነው። ሸ ለ መ በአንድ ላይ ሸለመ። እደግመዋለሁ፣ ሸለመ። እሺ ቀጣይ ያለው ሹ ሹ መ ት በአንድ ላይ ሹመት። እደግመዋለሁ፣ ሹመት። ቀጥሎ ያለው ደግሞ ሺ ሺ ሺ በሺ በአንድ ላይ ሺበሺ። እደግመዋለሁ፣ ሺበሺ። እሺ ቀጣይ ያለው ደግሞ ሻ ቀጣይ ያለው ሻ ሻን መነሻ በማድረግ ቃል ስመሰርትበት ደግሞ ሻ ማ በአንድ ላይ ሻማ። እደግመዋለሁ፣ ሻማ። ቀጣይ ያለው ደግሞ ሼ ሼ ሼህ በአንድ ላይ ሼህ 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 ሚል ቃል እናገኛለን። ቀጥሎ ያለው ሺ ሺ በሚለው ደግሞ ቃል ስንመሰረትበት ሺ በት በአንድ ላይ ሽበት። እደግመዋለሁ፣ ሽበት። ቀጥሎ ያለው ደግሞ ሾ ሰባተኛው ማለት ነው። የሸ ሰባተኛው ፊደል ሾ። በዚህ ቃል ስንሰራ ሾን መነሻ አድርገን ሾ ላ በአንድ ላይ ሾላ። እደግመዋለሁ፣ ሾላ። እሺ ቀጥሎ ያለው ደግሞ ቀ ቀ እንደምታዩት የቀ ዝርያ ከላይ ወደ ታች እንደዚህ ተጽፏል። ቀጥሎ ደግሞ ፊት ለፊቱ በእያንዳንዱ ሆሄ ወይም ፊደል መነሻ በማድረግ ቃላት ተመስርተዋል። እሱ እናየዋለን። ቀን መነሻ በማድረግ ቀ በሮ በአንድ ላይ ቀበሮ። እደግመዋለሁ፣ ቀበሮ። ቀጣይ ያለው ደግሞ ቁ ቁን መነሻ አድርጌ ቃል ስሰራበት ቁ ጥ ር በአንድ ላይ ቁጥር። እደግመዋለሁ፣ ቁጥር። ቀጣይ ቂ ቂ ጣ በአንድ ላይ ቂጣ። እደግመዋለሁ፣ ቂጣ። እሺ ቀጥሎ ያለው ቃ ቃን መነሻ በማድረግ ቃል ስንመሰረትበት ደግሞ ቃ ሪ ያ በአንድ ላይ ቃሪያ። እደግመዋለሁ፣ ቃሪያ። ቀጥሎ ያለው ቄ አምስተኛው ማለት ነው። አምስተኛው ፊደል ቄ ስ በአንድ ላይ ቄስ። እደግመዋለሁ፣ ቄስ። እሺ ቀጥሎ ያለው ስድስተኛው ፊደል ደግሞ ቅ ቅ ቅ ር ብ በአንድ ላይ ቅርብ። እደግመዋለሁ፣ ቅርብ። እሺ ቀጥሎ ያለው ቆ ወይም ደግሞ የቀ ሰባተኛው ወይም የመጨረሻው ፊደል ማለት ነው። ቆ ቆ ሻ ሻ በአንድ ላይ ቆሻሻ። እደግመዋለሁ፣ ቆሻሻ። እሺ ቀጥሎ ያለው ደግሞ እንደምታዩት የበዝርያ ከላይ ወደ ታች አሁንም እንደተለመደው ተጽፏል። ፊት ለፊቱ ደግሞ እያንዳንዱን ፊደል መነሻ በማድረግ ቃላት መስርተናል። ስለዚህ እያንዳንዱን ቃል መጀመሪያ ነጥለን እንጠራለን፣ ቀጥለን ደግሞ በማጋጠም እናነባለን። እሺ ከዚህኛው ላይ ስመጣ ደግሞ በላ በአንድ ላይ በላ። እደግመዋለሁ፣ በላ። ቀጣይ ያለው ቡ ቡ ች ላ በአንድ ላይ ቡችላ። እደግመዋለሁ፣ ቡችላ። ቀጣይ ያለው ደግሞ ቢ ቢን መነሻ አድርጌ ስሰራ ቢ ላ ዋ በአንድ ላይ ቢላዋ። እደግመዋለሁ፣ ቢላዋ። ቀጣይ ያለው ደግሞ ባ
ባ አራተኛው ፊደል ማለት ነው። የበ አራተኛው ፊደል ባ ት ሪ በአንድ ላይ ባትሪ። እደግመዋለሁ ባትሪ። እሺ ቀጥሎ ያለው ቤ አምስተኛው ማለት ነው። አምስተኛው ቤ ት በአንድ ላይ ቤት። እደግመዋለሁ ቤት። እሺ ቀጥሎ ያለው ደግሞ ብ ብ ወይም ደግሞ ስድስተኛው ማለት ነው። በዚህ ቃል ስንሰራበት ደግሞ መነሻ በማድረግ ብ ር ሃ ን በአንድ ላይ ብርሃን። እደግመዋለሁ ብርሃን። ቀጥሎ ያለው የመጨረሻው ወይም ደግሞ ሰባተኛው ፊደል ማለት ነው። ቦ የበ ሰባተኛው ወይም የመጨረሻው ፊደል መነሻ በማድረግ ቃል ስንሰራበት ቦ ር ሳ በአንድ ላይ ቦርሳ። እደግመዋለሁ ቦርሳ። እንደምትመለከቱት ተ ቱ ቲ ታ ቴ ት ቶ ከመጀመሪያ እስከ መጨረሻ ያሉትን የተዘሮች ጻፉኝ። ከዚያ ፊት ለፊታቸው ደግሞ በእያንዳንዱ ፊደል መነሻ በማድረግ ቃላትን መስርቻለሁ። ለምሳሌ ተ የሚለውን ስታዩት የተመሰረተው ቃል ተ ማ ሪ በአንድ ላይ ተማሪ። እደግመዋለሁ ተማሪ። ቀጥሎ ያለው ደግሞ ቱ ሁለተኛዋ ፊደል ናት። ይቺ ሁለተኛዋ ፊደል ናት። በዚች የተመሰረተው ቃል ደግሞ ቱ ታ በአንድ ላይ ቱታ። እደግመዋለሁ ቱታ። ቀጥሎ ያለው ሶስተኛዋ ፊደል ሶስተኛዋ ማለት ቲ ማለት ነው። ሶስተኛዋ ፊደል በእሷ የተመሰረተው ደግሞ ቲ ሸ ር ት በአንድ ላይ ቲሸርት። እደግመዋለሁ ቲሸርት። ቀጥሎ ያለው አራተኛዋ ፊደል አራተኛዋ ማለት ታ አራተኛዋ። ስለዚህ በዚህ ደግሞ ቃል ስመሰርት ወይም ደግሞ የሰራነው ቃል ታ ደ ሰ በአንድ ላይ ታደሰ። እደግመዋለሁ ታደሰ። ቀጥሎ ያለው አምስተኛ ፊደል ነው። አምስተኛ ማለት ቴ በዚህ የመሰረቱት ቃል ደግሞ ቴን መነሻ በማድረግ የሰራ ነው ቃል ቴ ሌ ቪ ዥ ን በአንድ ላይ ቴሌቪዥን። እደግመዋለሁ ቴሌቪዥን የሚል ቃል መሰረት ማለት ነው። ቀጥሎ ያለው ስድስተኛው ፊደል ት ትባላለች። ስድስተኛዋ ት በዚች ደግሞ ትን መነሻ በማድረግ የተመሰረተው ቃል ት ም ህ ር ት በአንድ ላይ ትምህርት። እደግመዋለሁ ትምህርት የሚል ቃል መሰረት ነን። ቀጥሎ ያለው ሰባተኛው ወይም ደግሞ መጨረሻው ፊደል ማለት ነው። የተ መጨረሻው ወይም ሰባተኛው ፊደል የተመሰረተው ቃል ቶ ር ሽ ን በአንድ ላይ ቶርሽን። እደግመዋለሁ ቶርሽን የሚል ቃል መሰረትን ማለት ነው። ቀጥሎ የምናየው ደግሞ ነ ነው። ነ የነን ዘር ልክ እንደ ተ ከላይ ወደ ታች ከአንደኛ እስከ ሰባተኛው ድረስ ጽፌዋለሁ። እንደምታዩት ይሄው ነ ኑ ኒ ና ኔ ን ኖ እነዚህ ናቸው። እነዚህ መነሻ በማድረግ በእያንዳንዱ ፊደል ወይም ሆሄ ፊት ለፊት ቃል ተመስርቷል። ለምሳሌ በአንደኛው ወይም ደግሞ በነ የተመሰረተው ቃል ነ ገ ረ በአንድ ላይ ነገረ። እደግመዋለሁ ነገረ። ቀጥሎ ደግሞ ሁለተኛው ፊደል ነው። ሁለተኛው ማለት ኑ የምንለው ማለት ነው። ኑ ስለዚህ በዚህ የተመሰረተው ኑ ግ በአንድ ላይ ኑግ። እደግመዋለሁ ኑግ። እሺ ቀጣይ ሶስተኛው ፊደል ደግሞ ኒ
እሺ ይህን ስናይ ኒ ወ ር ክ በአንድ ላይ ኒውዮርክ። እደግመዋለሁ ኒውዮርክ። ቀጣይ ያለው ደግሞ ና አራተኛው ማለት ነው። አራተኛው ፊደል አራተኛው ና ት ና ኤ ል በአንድ ላይ ናትናኤል። እደግመዋለሁ ናትናኤል የሚል ቃል መሰረትን ማለት ነው። ቀጥሎ ያለው ደግሞ እንደምታዩት አምስተኛው ወይም ደግሞ ባለቀለበቱ ተብሎ የሚጠራው ፊደል ማለት ነው። አምስተኛ ፊደሎች በሙሉ ባለቀለበቶች ወይም ደግሞ አምስተኛ ተራ ላይ የሚገኙት ማለት ነው። ልዩ የሚያደርጋቸው ሌላው ቀለበት አላቸው፣ ባለቀለበቶች ይባላሉ እነዚህ። እሺ እዚህ ላይ ስቀጥል ደግሞ ኔ ት ወ ር ክ በአንድ ላይ ኔትወርክ። እደግመዋለሁ ኔትወርክ። ቀጥሎ ያለው ስድስተኛው ፊደል ማለት ነው። ስድስተኛው ፊደል በዚህ የተመሰረተው ቃል ደግሞ ን ብ ረ ት በአንድ ላይ ንብረት። እደግመዋለሁ ንብረት። ቀጣይ ያለው ደግሞ ሰባተኛው ወይም የነ የመጨረሻው ፊደል ኖ የምንለው ማለት ነው። ሰባተኛው ኖ ህ በአንድ ላይ ኖህ። እደግመዋለሁ ኖህ የሚል ቃል መሰረትነን ማለት ነው። ስለዚህ ወደዚህኛው ውስጥ መጡ ደግሞ የአዘሮች ከላይ ወደ ታች ተጽፏል። ሁሉም ሆሄያት ወይም ፊደላት የተጻፉ ከላይ ወደ ታች ነው ቃሉን ለመጻፍ ያመቸን ዘንድ። ከዚያ ፊት ለፊታቸው ደግሞ እንደምታዩት ቃል በእያንዳንዳቸው ሆሄ መነሻ በማድረግ ቃል ተመስርቷል። ስለዚህ ከላይ ወደ ታች ስንቆጥረው አ ኡ ኢ አ ኤ እ ኦ። በጣም አሪፍ። ወደዚህኛው ስንመጣ እንግዲህ አንደኛው ወይም የመጀመሪያው ፊደል ማን ነው? እዚህ ላይ አ። እሺ በሱ የተመሰረተው ቃል አ በ በ በአንድ ላይ አበበ። እደግመዋለሁ አበበ። እሺ ቀጥሎ ያለው ደግሞ ሁለተኛው ማለት ነው። ሁለተኛ ፊደል ደግሞ ኡ ስ ማ ን በአንድ ላይ ኡስማን። እደግመዋለሁ ኡስማን ሚል ቃል መሰረትን። ቀጥሎ ያለው ደግሞ ኢ ሶስተኛዋ ፊደል ማለት ነው። ሶስተኛዋ ፊደል ኢ ሶስተኛዋ። እሺ በእሷ የመሰረትነው ቃል ደግሞ ኢ ት ዮ ጵ ያ በአንድ ላይ ኢትዮጵያ። እደግመዋለሁ ኢትዮጵያ። እሺ ቀጥሎ ያለው አ አራተኛው ፊደል ማለት ነው። አራተኛው አ ፕ ል በአንድ ላይ አፕል። እደግመዋለሁ አፕል። ቀጥሎ ያለው ደግሞ ኤ ኤ ስድስተኛው አምስተኛው ፊደል ማለት ነው። አምስተኛው ኤ የምንለው አምስተኛው። በዚህ የተመሰረተው ቃል ደግሞ ኤ ደ ን በአንድ ላይ ኤደን። እደግመዋለሁ ኤደን። ቀጥሎ ያለው ስድስተኛው ፊደል ስድስተኛው ማን ይባላል? እ እ በዚህ የተመሰረተው ደግሞ እ ው ቀ ት በአንድ ላይ እውቀት። እደግመዋለሁ እውቀት። ቀጥሎ ያለው ኦ ወይም ደግሞ የመጨረሻው ማለት ነው። የመጨረሻው ወይም ሰባተኛው ፊደል ኦ የአ ሰባተኛው ወይም የመጨረሻው ኦ። ስለዚህ በዚህ የመሰረትነው ቃል ደግሞ ኦ ክ ስ ጅ ን በአንድ ላይ ኦክስጅን። እደግመዋለሁ ኦክስጅን ሚል ቃል መሰረትን ማለት ነው። ቀጥሎ ደግሞ የምታዩት የከ ዝርያዎች እስከ ሰባተኛው ድረስ ተጽፎ ፊት ለፊታቸው እነዚህም እንደተለመደው በእያንዳንዱ ቃል መነሻ በማድረግ
ቃል መስርተናል በእያንዳንዱ ሆሄ ወይም ፊደል ማለት ነው። ስለዚህን ስንቆጥረው ከላይ ወደ ታች ስናየው ፊደሉ ከአንደኛ እስከ ሰባተኛ ያለ መሆኑን ያሳየናል። ከ ኩ ኪ ካ ኬ ክ ኮ እነዚህ ናቸው ከአንድ እስከ ሰባት ያሉት ማለት። ስለዚህ በአንደኛው ወይም ደግሞ በመጀመሪያው ፊደል ቃል ስመሰርት ከ በ ሮ በአንድ ላይ ከበሮ። እደግመዋለሁ ከበሮ። ቀጥሎ ያለው ደግሞ ሁለተኛ ፊደል ማለት ነው። ሁለተኛው ፊደል ነው። ሁለተኛው ደግሞ በእሱ ቃል መነሻ በማድረግ ሁለተኛው ፊደል መነሻ በማድረግ ቃል ሲመሰረት ኩ ን ታ ል በአንድ ላይ ኩንታል። እደግመዋለሁ ኩንታል። ቀጥሎ ያለው ሶስተኛ ፊደል ሶስተኛው ኪ ኪ ኪ ስ በአንድ ላይ ኪስ። እደግመዋለሁ ኪስ። ቀጥሎ ያለው ደግሞ አራተኛ ፊደል ካ የምንለው ማለት ነው። ካ በዚህ የመሰረትነው ቃል ደግሞ ካ ው ያ በአንድ ላይ ካዊያ። እደግመዋለሁ ካዊያ። ቀጥሎ ያለው አምስተኛ ወይም ደግሞ ኬ ብለን የምንጠራው ፊደል ማለት ነው። እሺ ኬ ክ በአንድ ላይ ኬክ። እደግመዋለሁ ኬክ የሚል ቃል መሰረትንም ማለት ነው። ቀጥሎ ያለው ስድስተኛው ፊደል ማን ይባላል? ክ ክ የከ ስድስተኛው ፊደል ክ። ስለዚህ በእሱ የመሰረትነው ቃል ደግሞ ክ ብ ሪ ት በአንድ ላይ ክብሪት። እደግመዋለሁ ክብሪት። እሺ ቀጥሎ ያለው ሰባተኛው ወይም የመጨረሻው ፊደል ማለት ነው። ሰባተኛው ወይም የመጨረሻው ፊደል ኮ ማን ይባላል? ኮ። ስለዚህ በእሱ የተመሰረተው ቃል ደግሞ ኮ ት በአንድ ላይ ኮት። እደግመዋለሁ ኮት። ይቺ የመጀመሪያዋ ወይም አንደኛዋ ፊደል ጀ ትባላለች። ስለዚህ በዚች ቃል ስሰራባት ጀ በና በአንድ ላይ ጀበና። እደግመዋለሁ ጀበና። ቀጥሎ ያለው ሁለተኛው ፊደል ደግሞ ጁ። በዚህ ደግሞ ቃል ስንሰራበት ጁ ስ በአንድ ላይ ጁስ። እደግመዋለሁ ጁስ። ሶስተኛዋ ደግሞ ጂ ጂ ን ካ በአንድ ላይ ጂንካ። እደግመዋለሁ ጂንካ። ቀጥሎ ያለው ደግሞ አራተኛው ፊደል ጃ። በዚህ ቃል ስመሰርትበት ጃ ኬ ት በአንድ ላይ ጃኬት። እደግመዋለሁ ጃኬት። ቀጥሎ ያለው ደግሞ ጄ አምስተኛው ማለት ነው። ጄ ሪ በአንድ ላይ ጄሪ። እደግመዋለሁ ጄሪ። ቀጥሎ ያለው ስድስተኛው ጂ ቡ ቲ በአንድ ላይ ጅቡቲ። እደግመዋለሁ ጅቡቲ። ሰባተኛው ደግሞ ጆ የጀ ሰባተኛው ፊደል ጆ። በዚህ ቃል ስንመሰርትበት ደግሞ ጆ ግ በአንድ ላይ ጆግ። እደግመዋለሁ ጆግ። ቀጥሎ ያለው ደግሞ እንደምትመለከቱት ገ የገ ዝርያዎች ከላይ ወደ ታች ተጽፈዋል። ከአንደኛ እስከ ሰባተኛው መጀመሪያ እነሱ እንቆጥራለን። ገ ጉ ጊ ጋ ጌ ግ ጎ። እሺ
እያንዳንዱን ፊደል ደግሞ መነሻ በማድረግ ቃል ስንመሰርትበት ለምሳሌ በአንደኛው ወይም ገ በሚለው ገ ጠ ር በአንድ ላይ ገጠር። እደግመዋለሁ ገጠር። በሁለተኛው ፊደል ደግሞ ወይም ደግሞ ጉ በምንለው ሁለተኛው ፊደል ላይ ቃል ስንመሰርትበት ጉ ዳ ት በአንድ ላይ ጉዳት። እደግመዋለሁ ጉዳት። እሺ ቀጥሎ ያለው ጊ ሶስተኛው ፊደል ማለት ነው። ጊ ዜ በአንድ ላይ ጊዜ። እደግመዋለሁ ጊዜ። እሺ ቀጣይ ደግሞ ጋ አራተኛው ማለት ነው። አራተኛው ፊደል ጋ ሪ በአንድ ላይ ጋሪ። እደግመዋለሁ ጋሪ። ቀጥሎ ያለው አምስተኛው ፊደል ጌ ጌ ታ ቸ ው በአንድ ላይ ጌታቸው። እደግመዋለሁ ጌታቸው። እሺ ቀጥሎ ያለው ደግሞ ስድስተኛው ግ ግ ብ ር በአንድ ላይ ግብር። እደግመዋለሁ ግብር። እሺ ቀጥሎ ያለው ደግሞ ሰባተኛው ፊደል ማለት ነው። ሰባተኛው ማለት ጎ። በዚህ ደግሞ ቃል ስንመሰርትበት ጎ መ ን በአንድ ላይ ጎመን። እደግመዋለሁ ጎመን። እሺ ቀጥሎ ያለው ደግሞ ዘ ቀጥሎ የምናየው የዘ ዝርያዎች ከላይ ወደ ታች አሁንም እንደተለመደው ተጽፈዋል። ከአንደኛ እስከ ሰባተኛው ማለት ነው። መጀመሪያ እነሱ እንቆጥራለን። ዘ ዙ ዚ ዛ ዜ ዝ ዞ። በእያንዳንዱ ደግሞ መነሻ በማድረግ ቃል ስንመሰርትበት እያንዳንዱን ፊደል መነሻ ለምሳሌ አንደኛውን ላይ ዘ በሚለው ዘን መነሻ በማድረግ ማለት ነው። ዙ በሚለው ደግሞ ዙ መነሻ በማድረግ እያንዳንዱን ፊደል ቃል እንመሰርትበታል። ለምሳሌ ዘ በሚለው ቃል ስንመሰርትበት ዘ ለ ቀ በአንድ ላይ ዘለቀ። እደግመዋለሁ ዘለቀ። ቀጥሎ ያለው ሁለተኛው ደግሞ ማን ይባላል? ዙ። በዚህ ቃል ስንመሰርት ዙ ፋ ን በአንድ ላይ ዙፋን። እደግመዋለሁ ዙፋን። ቀጣይ ሶስተኛው ፊደል ዚ ነ ት በአንድ ላይ ዚነት። እደግመዋለሁ ዚነት። እሺ ቀጣይ ደግሞ አራተኛው ዛ ፍ በአንድ ላይ ዛፍ። እደግመዋለሁ ዛፍ። ቀጥሎ ያለው አምስተኛው ፊደል ደግሞ ዜ ስለዚህ ሮ በአንድ ላይ ዜሮ። እደግመዋለሁ ዜሮ። እሺ ቀጥሎ ያለው ደግሞ ስድስተኛው ማለት ነው። ዝ ን ጀ ሮ በአንድ ላይ ዝንጀሮ። እደግመዋለሁ ዝንጀሮ። ቀጣይ ሰባተኛው ወይም ደግሞ የዘ መጨረሻው ፊደል ሰባተኛው ዞ። ስለዚህ ማ በአንድ ላይ ዞማ። እደግመዋለሁ ዞማ። እሺ ቀጥሎ ያለው ደግሞ ደ ከመጀመሪያው እስከ መጨረሻው ወይም ከአንደኛው እስከ ሰባተኛው ከላይ ወደ ታች እንደምታዩት ተጽፏል። ስለዚህ መጀመሪያ እሱ እንቆጥራለን። ደ ዱ ዲ ዳ ዴ ድ ዶ። እሺ በእያንዳንዱ ደግሞ ቃል ስንመሰርትበት በእያንዳንዱ ሆሄ ወይም ፊደል ቃል ስንመሰርትበት ለምሳሌ ደ የሚለውን መነሻ በማድረግ ደ ወ ለ በአንድ ላይ ደወለ።
እደግመዋለሁ፣ ደወለ። ሁለተኛው ዱ። በዚህ ደግሞ ቃል ስንመሰርት ዱ ባ በአንድ ላይ ዱባ። እደግመዋለሁ፣ ዱባ። እሺ ሶስተኛው ደግሞ ወይም ዲ ብለን የምንጠራው ፊደል ሶስተኛው ዲ ዲ ፖ በአንድ ላይ ዲፖ። እደግመዋለሁ፣ ዲፖ። እሺ አራተኛው ፊደል ዳ ዳ ዳ ው ጃ በአንድ ላይ ዳውጃ። እደግመዋለሁ፣ ዳውጃ። እሺ ቀጥሎ ያለው አምስተኛው ማለት ነው። አምስተኛው ማን ይባላል? ዴ ዴ ባለቀለበቱ ማለት ነው። እሺ ዲ ያ ስ ፖ ራ ዲያስፖራ። እደግመዋለሁ፣ ዲያስፖራ። ቀጥሎ ያለው ድ ስድስተኛው ማለት ነው። ድ ር ጅ ት በአንድ ላይ ድርጅት። እደግመዋለሁ፣ ድርጅት። ቀጥሎ ያለው ሰባተኛው ዶ ዶ ክ ተ ር በአንድ ላይ ዶክተር። እደግመዋለሁ፣ ዶክተር። እሺ ይቺ ጠ ትባላለች። ስለዚህ የዚህ ተነስቼ ከመጀመሪያዋ እስከ መጨረሻው ወይም ከአንደኛው እስከ ሰባተኛው ያለውን እንቀጥላለን። እሺ ጠ ጡ ጢ ጣ ጤ ጥ ጦ። እሺ ከዚህ በመቀጠል ደግሞ እያንዳንዱን ሆሄ መነሻ በማድረግ ቃላትን እናነባለን። ስለዚህ መጀመሪያ እያንዳንዱን ቃሉ ላይ ያሉትን ሆሄያት ነጣጥዬ እጠራለሁ። በመቀጠል ደግሞ በማጋጠም አነባለሁ። እሺ ጠን መነሻ በማድረግ ወይም አንደኛዋን ፊደል መነሻ በማድረግ የተመሰረተው ቃል መጀመሪያ ነጣጥዬ ስጠራው ጠ ር ሙ ስ በአንድ ላይ ጠርሙስ። እደግመዋለሁ፣ ጠርሙስ። ቀጥሎ ያለው ሁለተኛው ፊደል ደግሞ ጡ። ሁለተኛው ጡ። በዚህ የተመሰረተው ቃል ደግሞ ሆሄውን ነጣጥዬ ስጠራው ጡ ን ቻ በአንድ ላይ ጡንቻ። እደግመዋለሁ፣ ጡንቻ። እሺ ቀጥሎ ያለው ደግሞ ሶስተኛው ፊደል ጢ ጢ። ስለዚህ ይሄን ነጣጥዬ ጠራውና ሆሄውን ከዚያ አጋጥሜ ያነባዋል። ጢ ሞ ቲ ወ ስ በአንድ ላይ ጢሞቴዎስ። እደግመዋለሁ፣ ጢሞቴዎስ። እሺ ቀጥሎ ያለው ደግሞ አራተኛው ማለት ነው። አራተኛው ፊደል ጣ ጣ። እሺ ይሄ ጣ ት በአንድ ላይ ጣት። እደግመዋለሁ፣ ጣት። እሺ ቀጥሎ ያለው ደግሞ አምስተኛ ፊደል ነው። እሱም ማን ይባላል? ጤ ጤ ጤ ፍ በአንድ ላይ ጤፍ። እደግመዋለሁ፣ ጤፍ። እሺ ቀጥሎ ያለው ስድስተኛው ማለት ነው። ስድስተኛው ወይም ደግሞ ጥ ጥ ጥ ር ስ በአንድ ላይ ጥርስ። እደግመዋለሁ፣ ጥርስ። ቀጥሎ ያለው መጨረሻው ወይም ደግሞ ሰባተኛው ጦ ጦ። በዚህ የተመሰረተው ጦን መነሻ በማድረግ የተመሰረተው ቃል ጦ ጣ። እደግመዋለሁ አጋጥሜ ሳነበው ጦጣ። እደግመዋለሁ፣ ጦጣ። ቀጥሎ ያለው ደግሞ እንደምታዩት ፈ ናት። የፈ ዝርያ ከላይ ወደ ታች እንዲህ ተጽፋለች። ስለዚህ በመጀመሪያ እሷን ከመጀመሪያው
እስከ መጨረሻው ከአንደኛው እስከ ሰባተኛው እንቆጥራለን። ከዛ በሚያቀጥል ደግሞ ፊት ለፊቱ ላይ እያንዳንዱን ፊደል መነሻ በማድረግ የተመሰረተውን ቃል እናነባለን። እሺ አሁን ከላይ ወደታች ሲቆጥረው ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። እሺ ቀጥሎ ያለው ፈ፣ አንደኛዋ ፊደል ፈ ከሷ ፊት ለፊት ያለው ፈን መነሻ በማድረግ የተመሰረተው ቃል ነው። ስለዚህ መጀመሪያ እያንዳንዱን ሆሄ ነጣጥዬ እጠራዋለሁ። በመቀጠል ደግሞ በማጋጠም አነባዋለሁ። እሺ ፈ፣ ለ፣ ገ በአንድ ላይ ፈለገ። እደግመዋለሁ ፈለገ። እሺ ቀጥሎ ያለው ፉ፣ ፉ ወይም ሁለተኛው ፊደል ማለት ነው። ፉ፣ ር፣ ሽ፣ ካ በአንድ ላይ ፉርሽካ። እደግመዋለሁ ፉርሽካ። እሺ ቀጥሎ ያለው ደግሞ ሶስተኛው ፊ፣ 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 ኛ በአንድ ላይ ፊኛ። እደግመዋለሁ ፊኛ። እሺ ቀጥሎ ያለው ደግሞ አራተኛው ፊደል ፋ፣ ፋ ስለዚህ ፋ፣ ሲ፣ ካ በአንድ ላይ ፋሲካ። እደግመዋለሁ ፋሲካ። እሺ ቀጥሎ ያለው ደግሞ ፌ፣ አምስተኛው ፊደል ፌ፣ ፌ፣ ስ፣ ታ፣ ል በአንድ ላይ ፌስታል። እደግመዋለሁ ፌስታል። እሺ ቀጥሎ ያለው ደግሞ ስድስተኛው ፊደል ፍ፣ ፍ እሺ ፍ፣ ር፣ ፍ፣ ር በአንድ ላይ ፍርፍር። እደግመዋለሁ ፍርፍር። ቀጥሎ ያለው ደግሞ ሰባተኛው ወይም ደግሞ የመጨረሻው የፈ መጨረሻው ፊደል ወይም ደግሞ ሰባተኛው ማን ይባላል? ፎ። ስለዚህ እሱም መነሻ በማድረግ ደግሞ ፎ፣ ጣ አጋጥሜ ሳነበው ፎጣ። እደግመዋለሁ ፎጣ። እሺ እያንዳንዱን ነጥብ ከርሰሩን ተከትላችሁ በደንብ ብታዩትና ብታዳምጡት ለማንበብና ለመጻፍ በትክክል ያግዛችኋል። ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ ቪዲዮውን አይታችሁ ስትጨርሱ ላይክ እና ኮመንት በማድረግ